የ2028 የአፍኮን ጉዳይ ምን ላይ ደረሰ? ሰላም ብለናል ውድ የዩቲዩብ ተመልካቾች። ዛሬ የኢትዮጵያችን የ2028 የአፍሪካ ዋንጫ ማዘጋጀት ትችላለች ወይ በሚል ርዕስ የምንወያይ ሲሆን የሀገሪቱ ለተጫዋች ያለው ድጋፍ፣ አፍሪካ ላይ ያሉት ትልልቅ ቡድኖች በመጨረሻም የአፍሪካ ዋንጫ ለማዘጋጀት ብቁ ናት ወይ በሚል ርዕስ የምንወያይ ሲሆን እስከ ፕሮግራሙ መጨረሻ ድረስ አብራችሁን ቆዩ እያልን ሰብስክራይብ፣ ላይክ ማድረጋችሁን እንዳትረሱ እያልን ወደ ፕሮግራሙ እናልፋለን። በመግቢያችን እንደተናገርነው የኢትዮጵያ ለአፍሪካ ዋንጫ ለማዘጋጀት ምን ያህል ብቁ ናት ወይ ነው። በካፍ ወሳኝነት በ4 ዓመት አንድ እንዲዘጋጅ የተደረገው የአፍሪካ ዋንጫ ህጉ ከጸደቀ በ2030 የሚዘጋጅ የሚሆን ሲሆን የኢትዮጵያ ምን ጉድለት ስንነግራችሁ የመጀመሪያው የሚሆነው ሀገሪቱ ለታዳጊ ለእግር ኳስ ተጫዋቾች ምን ያህል ድጋፍ ያደርጋል ነው። የመንግስት ድጋፍና የፌዴሬሽኑ ሚና ስንመለከት በመጀመሪያ እውነቱ ስንናገር ኢትዮጵያ እግር ኳስ እንደ ሀገራዊ ስፖርት ቢታወቅም የመንግስት ድጋፍ ግን ከሚገባው ደረጃ በታች ነው። የተጫዋቾች ደሞዝ በአብዛኛው በክለቦች ላይ የተጣለ ነው። በብሔራዊ ቡድን የሚጫወቱ ተጫዋቾች ብቻ ናቸው የተወሰነ የመንግስት ድጋፍ የሚያገኙት። የስፖርት ፖሊሲ ቢኖርም በተግባር ግን ውጤቱ ዝቅተኛ ነው። ኢትዮጵያ ውስጥ የሚጫወቱ ብዙ ተጫዋቾች የእግር ኳስ ህይወትን ለመኖር በክለቦች ላይ ብቻ ይመካሉ። ነገር ግን አንዳንድ ክለቦች ደሞዝ በየጊዜው አይከፍሉም። የሕክምና እና የኢንሹራንስ ድጋፍ ዝቅተኛ ነው። ተጫዋቾቹ በጉዳት ጊዜ ብቻ ነው ይቀራሉ። ይህ ሁኔታ ተጫዋቾቹን በአካልም በአእምሮም ይጎዳል። ሲነጻጸር ከሌሎች አፍሪካ ሀገራት ደግሞ ኢትዮጵያን ከሞሮኮ፣ ከሴኔጋል ወይም ከግብጽ ጋር ሲነጻጸር እነዚህ ሀገራት የመንግስት ድጋፍ አላቸው። የወጣቶች አካዳሚ ተደራጅቷል። ተጫዋቾቹ ከልጅነታቸው ጀምሮ ይጠበቃሉ። ኢትዮጵያ ግን ገና በመጀመሪያ ላይ ደረጃ ላይ ነች። ስለዚህ ውድ ተመልካቾቻችን ኢትዮጵያ ለእግር ኳስ ተጫዋች የምታደርገው ድጋፍ በቂ አይደለም። የመንግስት ድጋፍ በደንብ መጨመር አለበት ባይ ነኝ። ወደ ቀጣዩ ርዕስ ስናልፍ ኢትዮጵያ ያሏት ስታዲየሞችና ከነሱ ጋር የተያያዙ መገልገያዎች ለታላቅ የአፍሪካ ወይም የዓለም ውድድሮች በእውነት ዝግጁ ናቸው ነው ወይ ነው። እውነታውን ከማስዋብ ውጪ ስንመለከት ኢትዮጵያ ብዙ ስታዲየሞች አሏት። ነገር ግን ብዛትና ጥራት ሁለት የተለያዩ ነገሮች ናቸው። በአጠቃላይ በአብዛኛው ስታዲየሞች አሮጌ ናቸው። የካፍና የፊፋ መስፈርት ሙሉ በሙሉ የሚያሟሉ ጥቂት ስታዲየሞች ናቸው። ኧረ እንደውም የሉም በሚባል ደረጃ ላይ ነው። አንዳንዶቹ ለሀገር ውስጥ ሊግ ብቻ ናቸው የሚመጥኑት። በቅርብ ዓመታት አንዳንድ ተስፋ የሚሰጡ እርምጃዎች ተወስዷል። ከነዛም ውስጥ አዲስ አበባ ስታዲየም ነው። እየታደሰ ቢሆንም እስካሁን ሙሉ በሙሉ ዝግጁ አይደለም። ባህር ዳር ስታዲየም ስንመለከት በኢትዮጵያ ውስጥ ከሚሻሉ ስታዲየሞች መካከል ውስጥ አንዱ ነው። መቀሌ፣ ሐዋሳ፣ ድሬዳዋ መሻሻል አለ፣ ግን ለአፍሪካ ዋንጫ ደረጃ ገና ናቸው ማለት ይቻላል። ለትልልቅ ውድድር ግን ቢያንስ ከ5 እስከ 6 ዓመት የዓለም ደረጃ ስታዲየሞች መገንባት ያስፈልጋል። የስታዲየም ማለት መሬትና መቀመጫ ብቻ አይደለም። የካፍ መስመርቶችን የሚጠይቅ ዘመናዊ መቀየሪያ ቦታዎች፣ የሕክምና ክፍሎች እና የቴክኖሎጂ መዋቅር፣ የሚዲያ ክፍሎች፣ የቪአይፒ እና የተመልካች አገልግሎት በኢትዮጵያ አብዛኛው በሚባል ደረጃ ስታዲየም እነዚህን ነገሮች በሙሉ አያሟሉ። አሁን ደግሞ ወደ ትልቁ ችግር ስንመጣ ስታዲየሞቹ ብቻ በቂ አይደሉም። ሆቴሎች በአዲስ አበባ የተሻሉ ናቸው። ነገር ግን በሌሎች ከተማ የዓለም ደረጃ የጠበቀ ሆቴል እጥረት አለ። ትራንስፖርት ስንመለከት ከስታዲየም ወደ ሆቴል ቀላል መጓጓዣ የለም። የህዝብ ትራንስፖርት ለትልልቅ ውድድር አይበቁም። ደህንነትና ጤና ስንመለከት የአደጋ ጊዜ አገልግሎት ውስን ነው። የደህንነት አደረጃጀት ለዓለም ደረጃ ውድድር አይደርስም። ከሌሎች አፍሪካ ሀገር ሲነጻጸር ሞሮኮ፣ ግብጽ፣ ደቡብ አፍሪካ ስታዲየም፣ መንገድ፣ ሆቴል፣ ቴክኖሎጂ ሁሉንም በአንድ ላይ ተያይዞ ተገንብቷል። ኢትዮጵያ ግን ገና መንገድ ላይ ነች። ስለዚህ የኢትዮጵያ ስታዲየሞችና ቅርብ መገልገያዎች ለትልቅ የአፍሪካ ውድድር አሁን ላይ ሙሉ በሙሉ ዝግጁ አይደሉም። ነገር ግን ተስፋ አለ፣ እቅድ አለ፣ ግብዣ አለ። በ5 እስከ 7 ዓመታት ውስጥ ነገሩ ሊቀየር ይችላል። እናንተስ ምን ትላላችሁ? አስተያየታችሁን በኮሜንት ቻናላችን በሰብስክራይብ እያደረጋችሁ አግዙ። ቀጣይ ደግሞ ስለ ተጫዋቾቹና ስለ አስተዳደሩ ትንሽ እንበላችሁና እናብቃ። እስካሁን ያለውን ሁኔታ በግልጽ በሚዛናዊ ስናይ ቆይተናል።
አሁን ደግሞ ስለ ተጫዋቾቹና ስለ አስተዳደሩ በሁለት ከፍለን እንመልከት። የመጀመሪያው የተጫዋቾቹ ሁኔታና ቴክኒክና እድገት ነው። የወጣቶች አካዳሚ ያልተደራጀ ነው። ተሰጥኦ ያላቸው ልጆች በመንገድ ላይ ይጠፋሉ። የአመጋገብ፣ የአካል ብቃት፣ የሳይኮሎጂ ድጋፍ አይበቃም። ይህ በአፈጻጸም ላይ ቀጥተኛ ተጽዕኖ አለው። ስርዓቱን ስንመለከት የተረጋጋ የሙያ መንገድ እጥረት ምክንያት መንፈሳዊ ጫና አለው። ከሀገር ውጪ ማለት በዩሮፕ ወደሚገኙ ታላላቅ ክለቦች ሄዶ የመጫወት ፍላጎት አለ። ነገር ግን የሚያግዙ መንገዶች እጅግ በጣም ጥቂት ናቸው። ሁለተኛው ደግሞ የአስተዳደር ሁኔታ ነው። ፌዴሬሽኑና አመራሩ የረጅም ጊዜ እቅድ አለመቆየት አንዱ ችግር ነው። በአብዛኛው ጊዜ ጊዜያዊ ውሳኔ ነው የሚወስኑት። የአመራር መቀያየርና ውስጣዊ ክርክር ቀጣይነት ያበላሻል። የካፍ ፊፋ መስፈርቶች ጋር መመጣጠን በተግባር ይዘገያል። የሊግ አስተዳደር የተረጋጋ መርሃ ግብር የለውም። ጨዋታው መርሃ ግብር ፍትህ፣ ዲሲፕሊን አለመረጋጋት ያሳያል። እናም ይህ ሁሉ ችግር በአንድ ጊዜ የሚስተካከል አይደለም። ከ5 እስከ 6 ዓመት ቅድም እንዳልኳችሁ የሚስተካከል ነው። እናም የአሁኑ የአፍሪካ ዋንጫ እኔ በበኩሌ የምታዘጋጀው አይመስለኝም። ነገር ግን በሚቀጥሉት ዓመታት ተስፋ አላት። እናም ዘርፈ ብዙ ጥቅም አለው። አፍሪካ ዋንጫ ማዘጋጀት የቱሪዝም መስህብ ይዞ ይመጣል። እስከዚህ ከተከታተላችሁን ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከምንገናኝ እዚህ ጋር እንሰናበታለን።